ዛሬ አጭር ቪዲዮ ይዤ መጥቻለሁ። የሰውነት ክፍሎቻችንን በጃፓንኛ እንዴት እንደምንገልጽ ላሳያችሁ ሞክራለሁ። የመጀመሪያው ፊታችን ካኦ ይባላል። ካኦ ማለት ፊት ነው። ካኦ ፊታችን ላይ እንግዲህ አይናችን ሜ ትባላለች። አፍንጫችን ሃና ሜ ሃና አይናችን ሜ ነች። አፍንጫችን ሃና ነው። ንፍጥ ደግሞ ሃና ሚዙ ነው ይባላል። ሃና አፍንጫ ሆኖ ሚዙ ውሃ ነው። የአፍንጫ ውሃ ሃና ሚዙ ንፍጥ እንደማለት ነው። ጆሮአችን ደግሞ ሚሚ ይባላል። ሚሚ ከሚለው አማርኛ ቃል ተመሳሳይ ነው። አፋችን ደግሞ ኩቺ አፋችን ኩቺ ይባልና ምላሳችን ሽታ፣ ጥርሳችን ደግሞ ሀ ይባላል። ኩቺ ውስጥ ሽታ አለች ምላስ፣ ሀ ደግሞ ጥርስ አለ ማለት ነው። ሀ ኢሻ ማለት የጥርስ ሐኪም ማለት ነው። ኢሻ ዶክተር ነው። ሀ ጥርስ ነው። ሀ ኢሻ የጥርስ ሐኪም ነው። ይሄ ነው። ቀጥሎ አንገታችን ኩቢ ይባላል። ኩቢ አንድ ሰው ለምሳሌ ኩቢ ሳሬታ ከተባለ አንገቱን ማነው ጀርባውን ተወጋ ተካዳ አይነት ነገር ነው። ኩቢ ሳሬታ እንደዛ ይባላል። በመቀጠል ደግሞ ከፊታችን በመቀጠል ትከሻችን ከታ ይባላል። ትከሻችን ከታ ይባላል። ይሄ ክንዳችን ደግሞ ኡዴ ይባላል። ኡዴ ይባላል። እጃችን ቴ ይባላል። ቴ እና ይሄ ነው። በመቀጠል ደግሞ ጣታችን ዩቢ ነው ይባላል። ዩቢ ለምሳሌ አውራ ጣት ኦያ ዩቢ ይባላል። ኦያ ማለት ቤተሰብ ነው። ከሆዳችን በፊት ደረታችን ሙኔ ይባላል። ሙኔ ደረት ማለት ሙኔ ነው። ለሴትም ለወንድም ደረት ሙኔ ነው። በመቀጠል ሆዳችን ደግሞ ኦናካ ጋር ይታይ ካለ አንድ ሰው ሆዴን አሞኛል ማለት ነው። ኦናካ ጋር ይታይ ካለ ማለት ነው። ጀርባችን ደግሞ ሴናካ ይባላል። ሴናካ በተመሳሳይ መልኩ ጀርባዬን አመመኝ ሴናካ ጋር ይታይ ካለ ጀርባዬን አሞኛል፣ ወገቤን አሞኛል የሚለውን ያሳያል ማለት ነው። ከዚህ ውጪ ሌላ የሰውነታችን ክፍል ላይ ጠቃሚው እግር አሺ ይባላል። አሺ እግር በሙሉ አሺ ነው የሚባለው። አሺ ጋና ጋይ ካላቸው እግራቸው ረዥም ነው እንደማለት። ብዙ ጊዜ ነው እግሬ ረዥም ስለሆነ አሺ ናጋይ እኔ ምን አይሉኛል፣ እግሬ ረዥም ነው የሚገርም ነው እና እንደማለት ማለት ያው ብዙ ይሄ ነው። ከዛ ውጪ ብዙዎቻችሁ ይሄን ቪዲዮ መስራት እንደቀጥል እያበረታታችሁኝ ያላችሁ ለዛ አመሰግናለሁኝ። ከዚህ በፊት እንዳስተዋወቅኩት ዋንቷን ክላስ የምትፈልጉ ሰዎች አሁንም የመዘገብኩኝ ያለሁት ከዚህ በፊት ያናገራችሁ ሰዎች አላችሁ፣ ሌሎቻችሁን መዘገባለሁኝ። ዝርዝር መረጃ በቴሌግራም እና በዋትስአፕ አካውንት ኮንታክት አድርጉኝ። እንግዲህ ብዙዎቻችሁ ይሄ ቪዲዮ ብቻ በቂ ነው ብላችሁ ታስቡ ትችላላችሁ፣ ግን ይሄ በቂ አይደለም። ይሄኛው ቪዲዮ የሚረዳው እየተማሩ ያሉ ሰዎችን ቮካቡላሪዎችን ለማስታወስ አጠቃቀማቸውን ለማሳየት ነው እንጂ ቋንቋውን ላልተማራችሁ ሰዎች ብዙ ይረዳቸዋል ብዬ አላስብም። ለዛ ነው ዋንቷን ክላስ ብትማሩ ብዬ ማስበው ማለት ነው። ከማንበብ ጀምሮ ከሂራጋና ካታካና ከፊደላቱ ጀምረን ግራመሮቹን እያየን እንዴት በትክክል መናገር እንደምትችሉ ላሳያችሁ ሞክራለሁ። እንግዲህ ሁላችሁም እንደምታውቁት ጃፓን ከፍተኛ የሆነ የሂውማን ሪሶርስ እጥረት እያጋጠማት ነው ያለው እና ይሄን ፕሮብሌም ደግሞ ሊፈቱ የሚፈልጉት ፎሬነሩን በመጠቀም ነው፣ የውጭውን ሰው ኃይል ማለት ነው። እና ደግሞ ቁልፉ ሪኳየርመንት ምንድነው? ጃፓንኛ ነው። ሁላችሁ እንደምታውቁት በጣም ብዙ ስራ ማስታወቂያ ይወጣል፣ በጣም ብዙ እንትን አለ፣ ግን አትሊስት መግባባት የሚችል ምናምን ይላሉ ማለት ነው። ለዛ ነው ይሄንን ጋፕ መሙላት ከቻልን ብዬ ነው ይሄንን ፕሮግራም ያመጣሁት። አገር ቤት ማስተርስ ዲግሪ ባችለር ዲግሪ ያላችሁ ሰዎች ትንሽ የኒሆንጎ ብትችሉ የተሻለ ስራ መስራት ትችላላችሁ። ለዛ ነው በ6 ወር ጊዜ ውስጥ ኤን5 ታልፋላችሁ። በሳምንት 2 ቀን ለአንዳንድ ሰዓት ካላችሁበት ሆናችሁ ኦንላይን እየተማራችሁ በ6 ወር ውስጥ ኤን5 ማለት ትችላላችሁ። በጣም ቀላል ነው። ዋናው እናንተ ትጋት ነው። በአንድ አመት ውስጥ ደግሞ ኤን4 ማለት ትችላላችሁ። ኤን4 አላችሁ ማለት ጃፓን ውስጥ ላይፋችሁ በጣም ቀላል ነው ማለት። ከዛ በኋላ ኤን3 እያላችሁ መሄድ ትችላላችሁ። የምትፈልጉትን ስራ መስራት ትችላላችሁ። ግዴታ ኒሆንጎ የማይፈልግ ስራ ነው የምፈልገው ማለት የለብንም ማለት ነው። ኒሆንጎ ደኪማስ ሃይ ደኪማስ ማለት እንችላለን በኮንፊደንስ። ምን ማለት ነው? ጃፓንኛ ትችላለች ሲባል አዎ እችላለሁ ማለት እንችላለን። ኒሆንጎ ደኪናይ አንልም ማለት ነው። ይሄ ነው። በሌላ ቪዲዮ መለሳለሁኝ። በሰላም ሁኑ። አመሰግናለሁ። ባይ ባይ።